40 ብር ብቻ ሁሉንም 170 ብር። ኦሪጂናል ነው፣ ሻምፖ አለው፣ ኮንዲሽነር አለው፣ ክሬም አለው፣ ኦይል አለው። አራቱ 170 ብር 170 ብር ሚሊ ሮዝመሪ ማለት ነው። ታብታብ ግን የለም፣ ታብታብ የለም። አልመንድስ አለ ወይ? አልመንድም አለ። አልመንድ ይኸውና፣ አልመንድ ደግሞ ይሄ ነው። የፓፓዬም አለ፣ የአልመንድም አለ። የአልመንዱ ደግሞ ይሄ ነው። ይሄም ያው ነው። ይሄም ለተቋቁረባችሁ ሰውነታችሁ፣ ታፋችሁ፣ ጉልበታችሁ አካባቢ ሰውነታችሁ ይሄኛው አልመንድ፣ ይሄ አልመንድ ወይሉ ነው። ተርመሪክ ደግሞ የተርመሪክ ጥቅሟ ደግሞ በቃ ውስጥ ጭናችሁ አካባቢ ለጠቆረ፣ ብብታችሁ አካባቢ ለጠቆረ፣ ጉልበታችሁ፣ ታፋችሁ አካባቢ ለጠቆረ፣ በጣም ለጠቆረ፣ በላም ምክንያት ለጠቆረባችሁ በጣም ፍቱን መድኃኒት ነው ይሄኛው። ተጠቀሙት። ሁሉም ሴት ቦርሳ ውስጥ መጥፋት የሌለበት ቅባት ቢኖር ይሄ ነው። ሻግ አድርጋችሁ ጥፉ ሄዱ ስትሄዱ የትኛውም ቦታ 15 ብር ብቻ። ይሄ ኦይል ነው። ድራይቨር አለ ወይ? ድራይቨር የትኛውም ቦታ 25 ብር። የፀጉር ቅቤ አለኝ፣ የምግብ ቅቤ አለኝ፣ ሻምፖ አለ፣ ኮንዲሽነር አለ። እስቲ የፊት ሽፍታ ተርመሪክ ኦይል ይባላል። ተርመሪክ ኦይል ይባላል። ጥቅሙ ጥቋቁር፣ አሁን ለምሳሌ ብብታችሁ ውስጥ የጠቆረ ካለ፣ ጭናችሁ አካባቢ፣ ታፋችሁ አካባቢ፣ ጉልበታችሁ አካባቢ የጠቆረ ነገር ካለ ሙልጭ አድርጎ ነው የሚያጠፋው። በላብ የሚመጣ ጥቁረትም ካለ ሙልጭ አድርጎ ነው የሚያጠፋው። ይሄ ያልተነቃባት ጥቅም ያላት ነች። ስፔሻሊ ሴቶች ቦርሳ ውስጥ መጥፋት የሌለባት ነገር ነች። እና ይቺ የራሷም ሳሙና አለች። ከፈለጋችሁ ደግሞ ሳሙናም አለው የራሱ። ተርመሪክ ኦይል ይባላል። ዋጋው 15 ብር ብቻ። የቡግር ክሬም አሳየኝ። እሺ አቮካዶ ቅባት ስንት ነው? አቮካዶ ቅባት 20 ብር ብቻ። ፀጉር ለበራ የሚሆን አለ ወይ? አዎ ለሚነቀል ፀጉር ይሄ ነው። ካስተር ኦይል ከዚህ ጋር ሚክስ ማድረግ፣ ጃማይካን ካስተር ኦይል ከሮዝመሪ ኦይል ጋር ሚክስ አድርጎ መጠቀም። ለሚነቃቀልባችሁ፣ ለሚበጣጠስባችሁ ፍቅር መድኃኒት ጃማይካን ካስተር ኦይል ከዚህ ሮዝመሪ ኦይል ጋር መጠቀም። ፊት ለፊት አካባቢ ለሸሸደ ኦይል ሮዝመሪ ኦይል፣ ይሄ ካስተር ኦይል፣ ጃማይካን ካስተር ኦይል ከዚህ ሮዝመሪ ኦይል ጋር ወይ አቤት ወንድሜ ሰላም ነው? እንዴት ነሽ? ሰላም ነው አለሁ። አለን። ምን ታዘዙ? የት ነህ? እኔ ያለሁት አጅማን ነው የሚያውቁ ኬት ስትሪት። ኳተር መስለኝ። እኔ ኳተር ነኝ። አመሰግናለሁ። እሺ ነው እንዴ? ሽፍታ ላለባችሁ፣ ቡግር ላለባችሁ፣ ድራይ ስኪን ለሆናችሁ፣ አይ እኔ ፊቴ ደረቅ ነው ሽፍታ ይወጣበታል ካላችሁ መታጠቢያ ሳሙና አለ። ኦርዲናሪ አሳየኝ። እሺ አሳይሻለሁ። ጽዬ ጥግ ላይ ያ ኦርዲናሪ እሱ ወንድም እንዴት ነው? እግዚአብሔር ይመስገን። ለእንትን የሚሆን አለ እንዴ? ለፀጉር ስሮችን የሚያጠናክር ለማጠናከር ጃማይካ ካስተር ኦይል አሪፍ ነው። ለፀጉር ውፍረት ይሄኛው ለማጠናከር በጣም አሪፍ ነው። ይሄ ኦርዲናሪ ያልሽኝ ልጅ ይሄ ነው። ምናምን ወንድማችን ለማጠናከር ብቻ ሳይሆንም ለማውጣት ብሉ ማጂክም አሪፍ ነው። ለማውጣትም ማለት ነው እኮ ለእድገትም ለጥንካሬም ብሉ ማጂክ አሪፍ ለማውጣት። ከሱ ሌላ የለም። አሁን ጺም ምናምን እንደዚህ ፈልጎ ለማውጣት። ለጺም ነው የፈለከው ወይስ? አዎ ለጺም እቺን ኦይል ተጠቀም። እሷ አሪፍ ነች። እቺን ኦይል ማታ ማታ እሽት አድርገህ መቀባት፣ ከዛ ማሳጅ ማድረግ። በዚች ማሳጅ በምትደረግበት ኦይል ቀብተህ። እሺ አጅማን ነው ያለው? አጅማን ያለው ና እቺ ነች 25 ብር ብቻ ነች። እሺ ይሄኛውንስ ለፊት ምናምን ለሚጠቁርበት ምናምን ቅድም ስታሳየው ነበር። ይሄኛው የሆነ በላብ ምናምን የሚመጣ አይደል? ሴቶች ለፊት በሱ በሳሙና አለ። ለሰውነት ነው ለዚህ
ሱቅ መርጠት ወስዷል። እሺ የፀጉር ቅባትና እሱን አሁን ያሳየኸኝን እንዴት ነው የምልክልኝ? እኔ ያለውን መልኩኝ ነው በድራይቨር ነው ልክልህ። 25 ብር የትኛውን ቦታ የፀጉር ቅባት ላንተ የፀጉር ቅባት ማጂክ ወይዳል። እሺ ሻምፖ አሳየኝ ነው ወንድማችን ለሚነቃቀል ፀጉር ሻምፖ ይሄ ስንት ብር ነው? እችኛዋ 35 ነው። እሺ ማጂክና ያሳየኝ ጋፕ እየሰጠ ቢያንስ አሁን ለምሳሌ በሳምንት ምናምን በሳምንት ወይ በ15 ቀን ቢሆን አሪፍ ነው ለወንድ ልጅ ፀጉር አይበጣጠስብህም። እሺ እሱንና ሻምፖውን ብሉ ማጂክ እና ይሄኛውን አሁን እንዴት ዛሬው ነው ትልክልኛለህ? ዛሬ ብልካው ነገ ይደርሳል። ዱባይ ነው ያለኸው ወይስ? መልኩኝ ለነገ ነው ለነገ ነው። እና እንዴት ነው የምልክልኛ? ቁጥር ንገረኝ፣ በዋትሳፕ ፎቶ ልክልሃለሁ፣ ሎኬሽን ትልክልኛለህ፣ ነገ ይደርሳል። እና ስልኬን አሁን ልላክልህ በውስጥ ዋጋው አንድ ላይ ስንት ሆነ? ዋጋውንም ሳብሰርቼ እነግርሃለሁ ዋትሳፕ። እሺ በውስጥ ላክልህ ስልኬን። እሺ ላክልህ። እሺ አረ ታብታብ ግን የለም እኮ በስመ አብ ዜሮ ነው። ታብታብ አድርጉ። ለብጉር ማጥፊያ አለ ወይ? አሳያቸዋለሁ ለብጉር ማጥፊያ። እሺ ለብጉር ማጥፊያ የምትጠቀሙት እነዚህ ሶስቱ ነው። ይሄኛው የብጉር ማጥፊያ ነው። ማታ ማታ ነው የምትጠቀሙት። ማታ ማታ ትቀቡታላችሁ። ይሄ ፀሐይ መከላከያ ነው። ቀን ቀን ነው የምትቀቡት። ይሄ ደግሞ ፀሐይ ምንድነው መታጠቢያ ሳሙና ነው። ጠዋትና ማታ። ይቅርታ ወንድም ስዕል አድኖ አለ ወይ? አዎ አለኝ እናትዬ፣ ስዕል አድኖ አሳይሻለሁ። ግን ታብታብ የለም። ይሄኛው መታጠቢያ ሳሙና ነው ለኦይል ስኪን፣ ጠዋትና ማታ። ይችኛው ቀን ቀን ነው። ይሄ ደግሞ የብጉሩ ነው። ሶስቱ 130 ብር ነው። ታብታብ ግን የለም። ምንም ወፍ የለም። ታብታብ ወፍ የለም። ወፍ ኦርዲነሪ ያልሽኝ ልጅ ይኸው ኦርዲነሪ ፊታችሁ በጣም ኦርዲነሪ የሚጠቅመው ፊታችሁ ድራይ ስኪን ለሆነ ሰው ስለገዛ ብቻ አትግዙ። ኦርዲነሪ ሰው ስለገዛ ብቻ አትግዙ። ኦርዲነሪ የሚጠቅማቸው ፊታቸው ደረቅ ለሆነ ነው። ደን እንዴት ነው ገዙ ማለት ነው። ይሄ ደግሞ ተርመሪክ የለው። ይሄ ደግሞ ለሁላችሁም ይሆናል። ወይ እናትዬ ሰላም ነው? እንዴት ነሽልኝ? ሰላም ነው አለው። ኦርዲነሪ በእናትህ ገዝቼ ነበረ ግን ፌኩ ነው። ይሄኛው ይኸው አስጠይው እኮ አየሁት እኮ አንተ ጋር ያለው ኦሪጂናሉ ነው። እስቲ ጽሁፉን አዙረው። አይ ኦሪጂናሉ ይሄ ነው። ስንት ነው? እኔ የምሸጠው 60 ብር ነው። ነገርም ያን 80 ብር ግን ፌኩን 80 ብር ነው የገዛሁት። ይሄ 60 ብር ነው። ኦሪጂናሉ ነው። ኦኬ አንድ እሱን። እሺ ኦርዲናሪ ብጉር ማጥፊያ አሳይታኝ ነበር። አንድ ኦርዲናሪ ሌላ ምን ላሳይሽ? አንድ ብጉር ማጥፊያ ስትል ነበር። አሁን እዚህ ጋር ብጉር ማጥፊያ እና መታጠቢያው የብጉር ነው ወይስ የፈለግሽ? የብጉር ማጥፊያ ማታ ማታ ስትል የነበረው እና እሱን መታጠቢያው ስንት ነው? እሱ መታጠቢያ ይሄ ሳሙናው ነው እኮ ስንት ነው እሱ? ይሄኛው ሳሙናው 50 ብር ነው። ኦኬ ብጉር 50 ብር ነው። ሳንስክሪኑ አለኝ። ብጉር ማጥፊያ 280 ብር ሰጥቻለሁ። ኦኬ ሳንስክሪኑ ሳይሆን ብጉር ማጥፊያው ማታ ማታ የምትቀባዋን እና ሳንስክሪኑ